እሺ እንግዲህ ዘንድሮ ገበያን ስናይ ካምናው ትንሽ የተወደደበት ሁኔታ ነው ያለው። 2 ሰዓት ተኩል አካባቢ ነው የገባነው። ብዙ ወሬ አልገባም ነበር በዛ ሰዓት። አሁን ኦሬዲ ወደ 5 ሰዓት እየሆነ ነው። እስኪገባ ጠብቀን አይተን ያው በተቻለ መጠን ጥሩ የሆነ ዋጋ ጥሩ በሬ ለማግኘት ሞክረናል። እግዚአብሔር ይመስገን። እንግዲህ በዓሉን የሰላም የጤና ያርግልን። ማርያም መግደላዊት እንደተለመደው ማለዳ ተነሳች ሽቶ ልትቀባው፣ ነገር ግን ድንጋዩ ተከፋፍቶ ነበር። ጌታችንም የለም በእርግጥ ከመቃብር ብርሃን የለበሱ መላእክት መጥተው ሕያውን ከሙታን የምትሹለምለው አስቀድሞ በግልጽ እንደተናገረው ተነስቷል ከሙታን ግሩማን ኃያል ነው። በእኩለ ሌሊት
መቃብር ጌታን ባየች ጊዜ ስላላወቀችው የአንተን ጠባቂ መስሏት ጠየቀችው። ማርያም ባላት ጊዜ ጌታዋን ለየችው። ረብዖኒ ብላ በደስታ ጠራችው። ባለው ሁኔታ ሁለት ቆንጆ በግ አግኝተናል። አዳር ሙሉ ስራው ይቀጥላል። ሁላችሁም አብራችሁ እንደምትሆኑ ከኛ ተስፋ እናደርጋለን። በእናንተ እርዳታ እንግዲህ ነዳያንም ካህናትም ከሚገባው በላይ እናብላለን ብለን እናስባለን። አብራችሁን ቆዩ። እሺ አጓራ ለከቼ እኮ ሌላ ስጭኝማ ሌላ አስተሽ ይሄንን ታወይ በአበው በትንቢት እንደተነገረው እግዚአብሔር እንደ ኃይል ተነስቷል፣ ልክ ነው። በመዝሙር መጽሐፍ ትንቢቱ ታውጇል። የእግዚአብሔር ክንዱ በትንሣኤ ዕለት በነበረው የነዳያን ማስፈሰሻ ላይ እዚህ የነበረው የነዳያን ብቻ ተስተካመረ ባለበት ነበር። እዚህ ነበር ታስተባባሪ ነበር። አሁን መርሃ ግብራችን ተሰኞ የተጠቀምንበትን ቤት እያጸዳን እንገኛለን። ያው እንግዲህ እንደምታዩት ሀገር ውስጥም ውጭም ያላችሁ በስራም በተለያየ ምክንያት የራቃችሁ አባላት እንደምታዩን እንግዲህ የነዳያን ማስፈሰሻ የሁለተኛ ቀን የምገባ መርሃ ግብር እያካሄድን ነው። በዚህ መርሃ ግብር በጾም ውስጥ ባሉት ሳምንታት ለነዳያን ማስፈሰሻ የተለመነ በሚሰበሰበው ብር ይሄ መርሃ ግብር ይከናወናል ማለት ነው እና ለሁላችሁም እንኳን አደረሳችሁ። ግን በአጠቃላይ ያለው ድባብ በጣም ደስ የሚለው በህይወታችን ትልቅ ስንቅ ከነሱ ከድካማችን በዘለለ ከነሱ ምርቃት በህይወታችን ትልቅ ስንቅ የምንሰንቅበት ብዙ በረከቶች የምናገኝበት ከድሮ ጀምሮ ከወንድሞቻችን እየተማርን መተን
አሁን ደግሞ እዚህኛ ጋር አድርሰነዋል። ከዚህ ደግሞ ቀጣይ ደግሞ ሌላው ትውልድ ደግሞ እየተተካ ይቀጥላል ማለት ነው ከእግዚአብሔር ጋር። ይህ ነው ያለኝና በጣም ደስ የሚል መርሃ ግብር ነው። ያመለጣችሁ እናዝናለን። እግዚአብሔር ይስጥልን። ኩልታ አብራሪ የተሰጣችሁ ቦታ ሌላ ሰው እሺ እንግዲህ እንደተመለከታችሁት ያው በእናታችን በቅድስት ኪዳነ ምሕረት ስም ምዕመናንን በዚህ በአብይ ጾም እየተማጸንን እየለመንን ነዳያንን ለማስፈሰኪያ ብር ሰብስበን ነበረ። በዚያም ብር ደግሞ በዕለተ ቅዳሜ ሌሊት በትንሳኤው ብዙ ብዙ መግበን አሳልፈናል። ዛሬ ደግሞ ትንሳኤን አርፈን በዕለተ ሰኞ አጠቃላይ ድምሩ ከ1500 እስከ 2000 ነዳያንን ያው እየመገበን አሳልፈናል ማለት ነው። በዚህ ወቅት እጃችሁን ለዘረጋችሁልን ከጎናችን አብራችሁ ለነበራችሁ ሁሉ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ወዳችሁ የሰንበት ትምህርት ቤታችን አባላት እንዲሁም ምዕመናን በጠቅላላው እንኳን ለ2017 ዓ.ም የጌታችን የመድኃኒታችን ኢየሱስ ክርስቶስ የትንሣኤ በዓል በሰላም አደረሳችሁ አደረሰን ማለት እፈልጋለሁ። ሰንበት ትምህርት ቤታችን በየዓመቱ የነዳያንን የትንሣኤ በዓልን ምክንያት በማድረግ እንደሚያስፈስክ ይታወቃል። በዘንድሮም ዓመት ከ2000 በላይ ነዳያንን ማስፈሰክ ችለናል። ለዚህም ደግሞ አስተዋጽኦ ላደረጋችሁልን በዚህ በሀገር ውስጥም ከሀገር ውጭም የምትገኙ የሰንበት ትምህርት ቤታችን አባላትን ምዕመናንን በጠቅላላ እንዲሁም የካቴድራሉን ሰበካ ጉባኤ አስተዳደር ጽሕፈት ቤትን ጨምሮ ምስጋናችንን ማቅረብ እንፈልጋለን። ይህን አገልግሎት ስናከናውን በአገልግሎት በመስራት እዚህ በመተባበር ከጎናችን ለነበራችሁ የሰንበት ትምህርት ቤታችን አባላትም ምስጋናችንን እናቀርባለን። እግዚአብሔር አምላክ እንዲሁ ጠብቆ ደግሞ ለዓመቱ በሰላም እንዲያደርሰን መልካም ምኞታችን በዚህ አጋጣሚ እንገልጻለን። ሁላችሁም ስላደረጋችሁት ነገር ስለከፈላችሁት ዋጋ በሙሉ አምላከ ነዳያን እግዚአብሔር አምላክ የሰማያዊን ዋጋ እንዲሰጣችሁ እንለምናለን። ምንድነው ሊጠርጉራ ሰላም ጤና ይስጥልኝ፣ እንደምን አላችሁ? እንኳን አደረሳችሁ። እንግዲህ ከቅዳሜ ከአርብ ጀምሮ የነበሩ አገልግሎታችንን ዛሬ ሰኞ የፋሲካ ማግስት ላይ ጨርሰናል። ከቅዳሜ ጀምሮ የነበረው የካህናትን የምዕመናንን እንዲሁም የነዳያንን ምገባ በተሳካ ሁኔታ እንደ ፈጣሪ መልካም ፍቃድ ለማድረግ ችለናል። በቅዳሜ ሌሊት በነበረው ምገባችን ከ1500 በላይ የሚሆኑ ነዳያንን እንዲሁም ዛሬ ሰኞ በነበረው ሁለተኛ ዙር ምገባችን ደግሞ ከ700 እስከ 1000 የሚደርሱ ነዳያንን መመገብ ችለናል ማለት ነው። በዚህ አገልግሎት ላይ ከመጀመሪያ ጀምሮ በገንዘብ፣ በአቅም፣ በሐሳብ፣ በጉልበት ለተሳተፋችሁ ሁሉ የነዳያን አምላክ እሱ ብድራታችሁን እንዳያሳጣችሁ እንለምናለን። ሁላችሁንም እግዚአብሔር ያክብርልን። ከዚህ በኋላም የሚኖሩና አገልግሎቶች ድጋፎችን በተወሰነ መልኩ ለማሳየት እንሞክራለን። ምናልባት አንዳንድ ቪዲዮዎችን የነዳያኑን ማካተት ያልፈለግነው ከነዳያን ፕራይቬሲ አንፃር እነሱን ምቾት ላለመንሳት የእነሱን የምገባ መርሃ ግብር በደንብ መቅረጽ አልቻልንም። ያንን ግንዛቤ ውስጥ እንድትከቱልን እንፈልጋለን። እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። የሞት ኃይል ተዋርዷል ዛሬ ሲኦል